አለው። ሆኖም ግን አሁን ከቄሮ ወደ ኦነክሽን የተለውጧል እንትኑ ችግሩ ማለት ነው። እንዳልከው ግድያው ቀጥሏል። እንደውም ሰው ተደራጅቶ አድጎ በጣም ከተበታተነ መልኩ በተደራጀ መልክ እየተፈጸመ ነው የሚገኘውና በቄሮ በኩል የነበረውን አደጋ በወቅቱ የተባበሩት መንግስታት መምጣታችን የቄሮ እንቅስቃሴ ላይ እንዲያቀዘቅዙ አድርጓል ብዬ በደፈናው ለፈው ምን ይሄ ተዋናዩ ዋናው የዘር ፍጅት የመፈጸም እንቅስቃሴ ሲያደርግ የነበረው ቄሮ ነው። ይሄ ከተማን የተማከለ ወይም በከተማ ዙሪያ ባሉ አካባቢዎች ላይ ያሉ ወጣቶች ተደራጅተው የሚያደርጉት እንቅስቃሴ ነበረ። የተደራጀ ሰራዊት ግን አልነበረ። አሁን ግን እንዳልኩት አድጎ መልኩን ለውጦ የተደራጀ ሰራዊት ሆኖ ገጠር አካባቢዎችን ነፃ እያወጣ በየጊዜው ጉልበቱ እየጨመረ እንደውም ትጥቁን ከመንግስት እየወረሰ ከመንግስት ሰራዊት እንደውም ሆን ብሎም እያስታጠቁት በጣም ከሩዋንዳ ጋር በሩዋንዳ የተፈጸመው የዘር ፍጅት ጋር በሚመሳሰል ሁኔታ ነው ነገሮች እየሄዱ ያሉትና ይሄን አስመልክተን ነው አውዱ ስለተቀየረ አደጋው ስላደገ ይሄንን ለማስረዳት ነበር ወደ ተባበሩት መንግስታት የመጣ ነው። 4 ሆነን የገባ ነው። ሶስተኛው አሁን ለየት ያለ አንግል ከዚህ በፊት ያላደረግነው የጄኖሳይድ ኤክስፐርት ይዘን የገባ ነው። ይሄ ፕሮፌሰር ስቴፋን ቦርነር ይባላል። ፕሮፌሰር በዚህ ጉዳይ ላይ ይሄንን ጉዳይ ያጠና ሰውና አስተያየት የሚሰጥ ሰው ይዘን ገብተናል። በሌላ በኩል ደግሞ እኛ ልክ ስንገባ ያልናቸው እኛን አታዳምጡ ነው። ያለፈው ጊዜ እኛን የተናገርነው። አሁን ግን የተባበሩት መንግስታትን እኛን አይደለም የምታዳምጡት፣ ቀጥታ ሰለባው ነው የምታዳምጡት ብለን ሀገር ቤት ደውለን የጥቃት ሰለባ የሆነው አንድ ሰው ብዙ ሰው ማቅረብ እንችል ነበረ። ግን ከነበረን ጊዜ አኳያ አንድ ሰው አቅርበን ምስክርነቱን ሰጥቷል። በጣም የሚያስደነግጥ ምስክርነት ነበረ። ይህ ሰው አንድ እርጉዝ ዘመዱ በኦነግ ሸኔ ታጣቂዎች እርጉዝ ነበረች። ቤቷ ውስጥ ሰብረው ገብተው ቀደው እሷንም ልጇንም የሞተበት ይሄንን ለተባበሩት መንግስታት አስረድቷል። በጣም ከፍተኛ ድንጋጤ የፈጠረባቸው። እንደዚሁ ሌላ ደግሞ አንድ ሙስሊም አማራ እሱ ደግሞ ይሄ በሰፈሩ አካባቢ የሚኖር ነው፣ ሙስሊም አማራ ነው። በኦነግ ሸኔ ከተያዘ በኋላ ተገድሎ ሬሳው ተቃጥሏል። ሬሳው ተቃጥሎ ስጋው ካለቀ በኋላ አጥንቱ ብቻ ነበር የተገኘው። አጥንቱን እንኳን እንዳይለቀም የተከለከለበት ሁኔታ ነበር። ይሄንንም በአይኑ ያየው ጉዳይ ስለነበር ይሄንንም ለተባበሩት መንግስታት አስረድቶ በጣም ትልቅ ኢምፕሬሽን ያሳደረው። ስለዚህ አንዱ የተለየው አንግል ይሄን ነው። እኛን አታዳምጡ ነው፣ እኛ አልተናገርንም።